በተለይ ስለ አርሶ አደሩ ነው ማለት ነው። በተለይ የገጠር ሰው በጣም የዋህ ነው። እውነታውን የምነግራችሁ የገጠር ሰውን ማክበር መቻል አለብን። የከተማው ሰው መከበር የለበትም እያልኩ አይደለም። አንደርስታንዲንጉ በቃ በሚገርም ሁኔታ ነው ማለት በጣም የዋህ ነው ማለት ነው። በተለይ ኢኮኖሚካሊ ያደጉም አሉ ቦታዎች፣ ኢኮኖሚካሊ እስካሁን ፑር የሆኑ ቦታዎች አሉ። ግን አብዛኛው እንግዲህ የኢትዮጵያ ክፍል ግብርናው ላይ ያለ ሰው፣ ገጠሩ ላይ ያለ ሰው በጣም ብዙ ነገሮች የዋህነት አላቸው የሚያደርጉትን ስታዩ። ለምሳሌ እናንተ የገጠር ሰው ብር ስጠኝ ብትሉት ላይሰጣችሁ ይችላል። ምክንያቱም ብር ገጠር ላይ ከባድ ነው ለማግኘት ማለት ነው። ነገር ግን ምንድነው የሚያደርግ? አንተ 1 ኪሎ ቡና ይዘለት ብትሄድ በቃ 1 ኩንታል ጤፍ ይሰጥና እሱን ሽጠው ሰር ነው የሚልህ። ሂሳቡ ሲመታ ስንት ይሆናል? 10,000 እስከ 15,000 ብር ባለው፣ እንደውም ከዛ በላይ ይሆናል አይደል? ኩንታል ከዛ በላይ ነው ይመስለኛል ካልተሳሳትኩ፣ አሁን እርግጠኛ ስላልሆንኩ ማለት ነው። እና ዋናው ሐሳቡ ምን ለማለት መሰላችሁ? ምን ያህል የዋህ እንደሆነ የገጠር ሰው ለማስረዳት ፈልጌ ነው። እና የገጠር ሰው ደግሞ በደንብ መጠንቀቅ ያለብን በተለይ የተለያዩ ተቋማት ላይ ሲመጡ በጥንቃቄ ማስረዳት፣ በጥንቃቄ ማሳየት፣ በጥንቃቄ መንገዱን መጠቆም መቻል አለብን ማለት ነው። ምክንያቱም ምንም የሚያውቁት ነገር የለም። ምክንያቱም ግራ ይጋባቸዋል። አሁን የከተማ ልጅ ወስዳችሁ የሆነ ምንም አይቶት የማያውቅ ላይ ወጥጃ ላይ ብታቀርቡ ፈረስ ምናምን ብታሳዩት እሪ ብሎ ሊጮህ ይችላል ማለት ነው። የከተማ ሰውም ለምሳሌ ህንፃ ላይ ገብተው ሊሰሳቱ ይችላሉ ማለት ነው። ጤና ተቋም ላይ ሊሆን ይችላል፣ ትምህርት ተቋም ላይ የሆነ ቦታ አንዱ ቦታ ላይ እንደሌለው ሰው በአቅጣጫ ተቋሚ ወይም ደግሞ ይሄ በማንበብ ምናምን ማግኘት የሚችሉት ነገር አይደለም። በትክክል እንኳን ሐሳባቸው እነሱ ልባቸው ሁለት ላይ ያለ ኢቭን ወደ እናንተ ሲመጡ ወደ ጤና ተቋም፣ ትምህርት ተቋም ወይም ደግሞ ሌላ አገልግሎት ሲመጡ ልባቸው ሁለት ሆኖ ነው የሚመጣው። ለምን ካላችሁ አሁን በተለይ በዚህ ሰዓት ከሆነ ግማሹ አካላቸው እርሻው ላይ አዝመረው ላይ ያለ፣ ግማሹ አካላቸው እዚህ ጋር ሲሆኑ እናንተ አማርኛችሁ የምታስረዱበት መንገድ ግልጽ ካልሆነ እናንተን የመረዳት አቅማቸው ትንሽ ሊያስቸግር ይችላል ማለት ነው። እና ሌላኛው ደግሞ የገጠሩ ሰው መረዳት ያለብን ነገር አለ። የገጠሩ ዘዬና የከተማው ዘዬ ይለያል። አንዳንዶቹ የከተሞቹ እንግዲህ ዘዬዎችን በደንብ መረዳት ማጥናት መቻል አለብን ማለት ነው። ምን ለማለት ፈልገው ነው የሚሉ አሁን አንዳንዴ ምን ይሏቸዋል መሰላችሁ? በተለይ በሕክምናው ዓለም ለምሳሌ እኔ እንደው ሙሉ የሰራ አካላቴ ለምሳሌ የኔ አይመስለኝም ሲሏችሁ በቃ በጣም ያመኛል ለማለት ነው። ገብቷችኋል? የኔ አይመስለኝም ሲሉ በጣም ያመኛል ለማለት ነው እንጂ የነሱ እንደዚህ ነው ለማለት አይደለም። ሙሉ የሰራ አካላቴን ነው የሚያመኝ የሚሉት የሚጠቀሙበትን አገላለጽ መረዳት መቻል አለባችሁ። በቃ የሆነ ገጠር ላይ የሚሉት ነገር በቃ ፍሬ ያለው ነገር ነው፣ ነጥብ ያለው ነገር ሆኖ እሱን ግን በቀላሉ መረዳት መቻል አለብን። ስለዚህ የገጠር ሰዎችን ሬስፔክት ማድረግ መቻል አለብን። የገጠር ሰዎችን ስናከብር ደግሞ እርግጠኛ ነኝ ከነሱ ጋር ስንግባባ የሚገርም ኮሚኒኬሽን ነው የሚኖረን ማለት ነው። ስለዚህ የገጠር ሰው በጣም ማክበር መቻል አለብን። ለምሳሌ ከተማ ላይ ሲሳፈሩ ሊሆን ይችላል መጠንቀቅ እንዳለባቸው። ምክንያቱም ሌባ ይኖራል። ለምሳሌ ከተማ መናኸሪያ ላይ ምናምን ሌላ ቦታ ማለት ነው። እና ሌባ ሲኖር እንዳይዘረፉ ማሳየት፣ ማስጠንቀቅ፣ እንደዚህ ብላችሁ መናገር። ባገኛችሁት አጋጣሚ ትራንስፖርት ላይ ስትሄዱ እንዴት ነው ሰላም ናችሁ ወይ እንዴት ናችሁ ማለት፣ የአሞች ጽጆች ጊደሮች እንዴት ናቸው ስትሏቸው ደስ ይላቸዋል ማለት ነው። ስለዚህ ይህን ነገር ራሱ ማውራት መቻል አለባቸው። እኔ በጣም ራሴን ከምወድለት አንዱ ባሪ በተለያየ አጋጣሚ በሄድኩበት አጋጣሚ እንደዛ ነው። የገጠር ሰው ሳገኝ ኮሚኒኬት አደርጋለሁ። ለአሞች ጽጆች ጊደሮች እንዴት ናቸው ምናምን እላቸዋለሁ። ደስ ይላቸዋል ስጠይቃቸው። እነሱ ብቻ አይደለም ጠይቃቸው እንዴት ናቸው ምናምን ሰላም ናቸው ምን አዲስ አለ እንደዚህ ምናምን በጣም ማውራት መቻል አለባችሁ። ይህን ስታደርጉ ነው ህይወት ኖራችሁ የሚባለው ማለት ነው። አለያ ግን ዝም ብለህ ላይፍ ስታይል ደግሞ መቀየር መቻል ጥሩ ነው ብዬ አላስብም። ከገጠሩ የራቀ ላይፍ ስታይል ምን ማለት መሰለ፣ አሁን አንዳንዴ አንደርስታንዲንጋችን የሆነ ወጣ ይላል። ዘመናዊነት እያጠቃ በሌላ መንገድ እየተረዳንን አላውቅም የመጣንበትን ማንነት የምንረሳ ሰዎች አለን። እሱን ደግሞ መርሳት የለብን። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ደግሞ ለብዙ ሰው እንዲደርስ ላይክ፣ ሼር ማድረግ እንዳትረሱ። ኮሜንት ላይ የሚገነባ ሀሳብ አስተያየት ስጡን። አብራችሁ ስለሆናችሁ ከልብ እናመሰግናለን።